ይህን ቪዲዮ ተመልክተው በሚጨርሱበት ጊዜ በዓለም ዙሪያ 8 ሚሊዮን ኩባያ ቡና ይጠጣል። ቡና ቢያንስ ለ1500 ዓመታት ያህል ሲጠጣ የቆየ ሲሆን አንዳንዶች ደግሞ ተጽዕኖ በጣም ትልቅ ከመሆኑ የተነሳ ዓለምን እንደምናውቀው ለመቅረጽ የረዳውን የእውቀት ብርሃን ዘመን ወይም ኢንላይትመንትን ለማነሳሳት እንደረዳ ይናገራሉ። በቡና ውስጥ ያለው ዋናው ንጥረ ነገር ካፊን ሲሆን በዓለም ላይ በስፋት ጥቅም ላይ የዋለ የስነ ልቦና መድኃኒት ተደርጎ ይቆጠራል። ታዲያ ቡና ከየት ይመጣል? ስንጠጣውስ ምን ያደርገናል? ቡና የሚገኘው መነሻው ከኢትዮጵያ ከሆነ የኮፊ አረቢካ ተክል ፍሬ ነው። በአንድ ታሪክ እንደሚነገረው ከሆነ ካልዲ የተባለ ኢትዮጵያዊ የ9ኛው ክፍለ ዘመን እረኛ ፍየሎቹ የቡና ፍሬዎቹን ከበሉ በኋላ በኃይል እንደተሞሉ ተመለከተ። ስለዚህ እሱም ያን ፍሬ እንደሞከረውና እሱም በኃይል እንደተሞላ ይነግረናል። የታሪክ መዛግብት እንደሚያመለክቱት የየመን ሱፊዎች የቡና ፍሬውን ዘር ዛሬ የምናውቀውን መጠጥ ለመፍጠር ይጠቀሙበት ነበር። በ15ኛው መቶ ክፍለ ዘመን የመጀመሪያዎቹ የቡና ቤቶች በመላው የኦቶማን ግዛት መታየት የጀመሩበት ሲሆን በሚቀጥሉት 100 ዓመታት ውስጥ ወደ አውሮፓ ተስፋፋ። በአውሮፓ የቡና ቤቶች ንግድ፣ ፖለቲካና አዳዲስ ሀሳቦችን ለመወያየት የሚያስችል ቦታ ሆኗል። ዩርገን ሃበርማስ የተባሉ አንድ ምሁር እንኳ ቡና ባይኖር ኖሮ የእውቀት ብርሃን ዘመን ባልነበር ይላሉ። እንደ ካንትና ቮልቴር ያሉ ፈላስፎች በቀን እስከ 72 ኩባያ ቡና ይጠጡ ነበር የተባሉት የካቶሊክ ቤተክርስቲያንን ዓለምን የምትተረጉምበትን መንገድ መጠየቅ ጀመሩ። ይልቁንም በአጽናፈ ዓለም ውስጥ ያለውን ነገር ሁሉ በምክንያታዊነት ሊገለጽ ይችላል ብለው በማመን ወደ ሳይንስ ተመለከቱ። ይህ የእውቀት ብርሃን ዘመን ተብሎ የሚጠራው ዓለምን ባለንበት ሁኔታ ላይ በእጅጉ ለውጦታል። የነገስታትን መገልበጥ፣ የዲሞክራሲ እድገትና በርካታ ሳይንሳዊ ግኝቶችን አስከትሏል። ቡና የባሪያ ንግድን አቀጣጥሏል። ፈረንሳዮች ከአፍሪካ የመጡ ባሪያዎችን በሄይቲ በሚገኙ እርሻዎች ላይ ይጠቀሙ ነበር። በ1800ዎቹ መጀመሪያ ላይ ደግሞ ብራዚል የአፍሪካ ባሪያዎችን በመጠቀም የዓለምን ቡና 1/3ኛውን እያመረተች ነበር። ቡና የካፒታሊዝም መወለድ ምክንያትም ነበር ማለት ይቻላል። ኩባንያዎች ለሰራተኞቻቸው ቡና በነፃ መስጠት ጀመሩ። በመጨረሻም የቡና እረፍት እንዲያደርጉ ተፈቀደላቸው። ይህ የሆነው በበጎ አድራጎት ስሜት አልነበረም፣ ይልቁንም የሰራተኞችን ምርታማነት ለመጨመር ነበር። ወደ ዛሬው ዘመን ስንመለስ በየቀኑ 2 ቢሊዮን ኩባያ ቡና ይጠጣል። ይህም በዓመት $90 ቢሊዮን የሚገመት ኢንዱስትሪ ነው። ከዚህም በላይ በቢሊዮኖች ለሚቆጠሩ ሰዎች መሰረታዊ ማህበራዊና የዕለት ተዕለት ህይወት አካል ነው። ታዲያ ቡና በሰውነቱ ላይ ምን ተጽዕኖ ያሳድራል? ካፊን ወደ ምግብ መፍጫ ስርዓቱ ሲገባ በአንጀት በኩል ተወስዶ ወደ ደም ውስጥ ይገባል። ነገር ግን ውጤቱ የሚጀምረው ካፊን የነርቭ ስርዓትን ሲነካ ብቻ ነው። ይህ የሚሆነው ካፊን በሰውነታችን ከሚመነጭ አዴኖሲን ከሚባል ንጥረ ነገር ጋር በጣም ተመሳሳይ የሆነ የኬሚካል መዋቅር ስላለው ነው። ካፊን በነርቭ ሴሎች ላይ በሚገኙ የሰውነት አዴኖሲን ሪሴፕተር ወይም ተቀባዮች ላይ ይጣበቃል። ልክ ቁልፍ የቁልፍ መቆለፊያን እንደሚከፍት ማለት ነው። አዴኖሲን የሲምፓታቲክ ነርቭ ስርዓትን እንደሚቀንስ ይታወቃል። ይህም የልብ ምትን ይቀንሳል። የእንቅልፍ ስሜትንና መዝናናትን እንደሚፈጥር ይታወቃል። ታዲያ ካፊን እነዚህን ሪሴፕተሮች ወይም ተቀባዮች በመዝጋት በተቃራኒው ውጤት ይሰጣል። ለምሳሌ ቡናን አዘውትረው የማይጠጡ ከሆነ የደም ግፊቶ በትንሹ ሊጨምር ይችላል። ለአንጎል እንቅስቃሴም ተመሳሳይ ነው። ካፊን አእምሮን ያነቃቃል፣ የምግብ ፍላጎትን ይገድባል፣ እንዲሁም ነቅተው እንዲቆዩ ስለሚረዳ ለረጅም ጊዜ ትኩረት ማድረግ ይችላሉ። ካፊን ስሜቶን በአዎንታዊ መልኩ ሊነካ፣ የድካም ስሜትን ሊገታ እንዲሁም አካላዊ ብቃትን ሊያሻሽል ይችላል። ስለዚህ ብዙ አትሌቶች እንደ ተጨማሪ ምግብ ይጠቀሙበታል። እነዚህ ተጽዕኖዎች ከ15 ደቂቃ እስከ 2 ሰዓት ሊቆዩ ይችላሉ። ሰውነት ካፊንን በወሰደ ከ5 እስከ 10 ሰዓታት ውስጥ ያስወግደዋል። ነገር ግን የካፊን ተረፈ ተጽዕኖዎች ከዚያም በላይ ሊቆዩ ይችላሉ። በሰውነቱ ላይ የካፊን ተጽዕኖውን ከፍ ማድረግ ከፈለጉ ባለሙያዎች ከሰዓታት በኋላ ካፊን ከመውሰድ እንዲቆጠቡ ይመክራሉ። ስለዚህ በሚቀጥለው ጧት የሚጠጡት 1 ኩባያ ቡና የበለጠ ተጽዕኖ ይኖረዋል። ቡናም ሲጠጣ ጥንቃቄ ይጠይቃል። ለአንድ ጤነኛ አዋቂ ሰው የሚመከረው ከፍተኛ የቡና ገደብ በቀን 400 ሚሊ ግራም ካፊን ነው። ይህም ከ4 ወይም ከ5 ኩባያ ቡና ጋር እኩል ነው። ይህን ገደብ ማለፍ እንደ እንቅልፍ ማጣት፣ የነርቭ ስሜት፣ ጭንቀት፣
የሆድ ምቾት አለመሰማት፣ የልብ ምት መጨመር፣ ማቅለሽለሽና ራስ ምታት ያሉ የጎንዮሽ ጉዳቶችን ሊያስከትል ይችላል። ሌላው ደግሞ እንደ ሲጀር ያለ ቶክሲክ ኢፌክት ወይም መርዛማ ተጽዕኖዎችን ሊያሳይ ይችላል። ይህም የሚታየው በግምት 1200 ሚሊግራም ካፊን ወይም 12 ኩባያ ቡና በፍጥነት ከተወሰደ በኋላ ሊታይ ይችላል። እርግጥ ነው እነዚህ ገደቦች ከሰው ሰው ይለያያሉ። አንዳንድ ሰዎች በዘር በሚተላለፍ ለካፊን የበለጠ ሴንሲቲቭ ናቸው። ነገር ግን በመጠኑ ሲጠጣ ቡና ለጤና ጥሩ ሊሆን ይችላል። ለምሳሌ ለሁለተኛው አይነት የስኳር በሽታ፣ የልብና የደም ስር ወይም ካርዲዮቫስኩላር በሽታ፣ ለአንዳንድ የካንሰር አይነቶችና ለፓርኪንሰንስ በሽታ የመጋለጥ ዕድልን ይቀንሳል። እነዚህ የጤና ጥቅሞች ከካፊን ጋር ብቻ የተያያዙ አይደሉም። ቡና ሌሎች ጠቃሚ ንጥረ ነገሮችንም የያዘ ነው። ለምሳሌ ክሎሮጂኒክ አሲድ የተባለ ኃይለኛ ጸረ ኦክሲዳንት ለብዙ በሽታዎች የመጋለጥ ዕድልን ይቀንሳል። ታዲያ በሚቀጥለው ጊዜ ቡና ስትጠጡ በተመሳሳይ መልኩ ላትመለከቱ ትችላላችሁ። ዶክተር ትንሳኤ ነኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። ሰላም ለእናንተ ይሁን።